ሽንታቸውን ሾርባ ውስጥ የሸኑ ሁለት ታዳጊ ቻይናውያን $200,000 እንዲከፍሉ ተወሰነባቸው። እነዚህ ሁለት ቻይናውያን ይህን ነገር የፈጸሙት ግዙፍ በሆነው የቻይና ሬስቶራንት ሃይዲላም በሚባል ቦታ ነው። እድሜያቸው 17 እንደሆነ የተነገረው እነዚህ ሁለት ታዳጊዎች ያደረጉትን ነገር በቪዲዮ ቀርጸው በማህበራዊ ሚዲያ ለቀውታል። እነርሱ የሸኑበትን ሾርባ ሰዎች ባይመገቡትም ግዙፉ የቻይና ሬስቶራንት ግን በጊዜው ለነበሩት ደንበኞቹ ክፍያ እንደሚሰጥ ቃል ገብቷል። በመጋቢት ወር ሬስቶራንቱ የደረሰበትን ኪሳራ ከግምት ውስጥ በማስገባትና ደንበኞቹንም ለመካስ 23 ሚሊዮን ዩዋን እንዲከፈለው ጠይቋል። የሻንጋይ ፍርድ ቤት በባለፈው አርብ በዋለው ችሎት ሁለቱ ታዳጊዎች የሬስቶራንቱን መብት ጥሰዋል እንዲሁም ስሙን አበላሽተዋል ብሎ ፈርዷል። በተጨማሪም ሁለቱ ታዳጊዎች የምግብ ማብሰያ ዕቃዎችን መርዘዋል፣ በዚህ ምክንያት በህዝቡ ዘንድ ድንጋጤን ፈጥረዋል ብሏል። ፍርድ ቤቱ የታዳጊዎቹ ቤተሰቦች ልጆቻቸውን ስርዓት ባለው መንገድ የማሳደግ ግዴታቸው መወጣት አልቻሉም በማለት ካሳውን እንዲከፍሉ ወስኖባቸዋል። ሬስቶራንቱ ለደረሰበት ኪሳራ 2 ሚሊዮን ዩዋን፣ በኩሽና ዕቃዎች ላይ ለደረሰው የመመረዝ ችግርና ለጽዳት የሚሆን 130,000 ዩዋን፣ በተጨማሪ ለገስ ሂደት ለወጣው ወጪ የሚሆን 70,000 ዩዋን እንዲከፈል ፍርድ ቤቱ አዟል። ነገር ግን ሃይዲላም ሬስቶራንት በጊዜው የነበሩት ደንበኞች ከሚከፍሉት ገንዘብ የበለጠ ሊከፍል መወሰኑ በራሱ ፈቃደኝነት ላይ የተመሰረተ ስለሆነ የታዳጊዎቹ ቤተሰቦች ይህን ወጪ መሸፈን አይጠበቅባቸውም ብሏል። ምግብ ቤቱ በአውሮፓውያኑ አቆጣጠር ከየካቲት 24 እስከ መጋቢት 8 ለተጠቀሙ ከ4,000 በላይ ደንበኞቹ ሙሉ ወጪ እንደሚሸፍንና 10 እጥፍ ካሳ እንደሚከፍል ቃል ገብቷል። በተጨማሪም የምግብ ማብሰያ ዕቃዎችን ሙሉ በሙሉ በአዲስ መተካቱን፣ የጽዳትና የጸረ ተዋሲያን ስራ መስራቱን ተናግሯል። በሲቹዋን ግዛት በጂያንያንግ ከተማ የመጀመሪያውን ሬስቶራንት ከፍቶ በመላው ቻይና በፍጥነት የተስፋፋው ሃይዲላም በተለያዩ ሀገራት ከ1,000 በላይ ቅርንጫፎች አሉት። ምግብ ቤቱ ለደንበኞቹ በሚሰጠው ላቅ ያለ አገልግሎትና ቤተሰባዊ በሆነ መስተንግዶ ይታወቃል። የሞተር ጀልባዎች ከቀረጥና ከታክስ ነፃ ሆነው ወደ ሀገር ውስጥ እንዲገቡ ተፈቀደ። የገንዘብ ሚኒስቴር የሀገሪቱን የቱሪዝም ዘርፍ ለማሳደግ በሚደረገው ጥረት ለመደገፍ በሞተር የሚንቀሳቀሱ ጀልባዎች ለ1 ዓመት ያህል ከቀረጥና ከታክስ ነፃ እንዲገቡ የሚያስችል መመሪያ ማውጣቱን አስታውቋል። የገንዘብ ሚኒስቴር ኢትዮጵያ ከ20 በላይ ትላልቅ ሐይቆች ያሏት ሲሆን እነዚህ ሀብቶች በአግባቡ መጠቀም ለሀገሪቱ ኢኮኖሚ እድገት፣ የውጭ ምንዛሪ ገቢ ለማሳደግና የአካባቢውን ማህበረሰብ ኑሮ ለማሻሻል ትልቅ አስተዋጽኦ ያደርጋል ብሏል። በጉምሩክ አዋጅ ቁጥር 859/2006 እንደተሻሻለ አንቀጽ በ129 መሰረት መመሪያው ከወጣበት ቀን ጀምሮ ለሚቆጠር የ1 ዓመት ጊዜ በንግድ ስራ ላይ የተሰማሩ ሰዎች የተለያዩ የሞተር ጀልባዎችን ያለምንም ቀረጥና ታክስ ወደ ሀገር ውስጥ ማስገባት ይችላሉ ብሏል። ከቀረጥና ታክስ ነፃ እንዲገቡ ከተፈቀዱት የጀልባ አይነቶች ውስጥ ለአጭር ርቀት ጉዞ እና አሳ ማጥመጃ የሚውሉ አነስተኛ መካከለኛ የሞተር ጀልባዎች፣ ለቱሪስቶችና ለአደጋ ጊዜ አገልግሎት የሚውሉ ፈጣን ጀልባዎች ወይም ስፒድ ቦትስ ይገኙበታል። በተጨማሪም ለቱሪስት ጉብኝት አገልግሎት የሚውሉ ግልጽ ወይም በከፊል የተሸፈኑ ጀልባዎች፣ ለሰዎች ማጓጓዣ የሚውሉ ጀልባዎች፣ ለጥናትና ለምርምር የሚውሉ ጀልባዎች እንዲሁም ለግል አገልግሎት የሚውሉ የሞተር ጀልባዎችና በፀሐይ ኃይልና በኤሌክትሪክ የሚሰሩ ጀልባዎች በዚሁ ከታክስ ነፃ ከተደረጉ ንብረቶች መካከል ተካተዋል። ሮማኒያ የሩሲያ ሰው አልባ አውሮፕላኖች የአየር ክልሌን ጥሰው ገብተዋል ስትል ክስ አቀረበች። ሮማኒያ የሩሲያ ድሮኖች የአየር ክልሌን ጥሰዋል ያለች ሁለተኛው የሰሜን ጦር ቃል ኪዳን አባል ሀገር ሆናለች። ቅዳሜ ዕለት የሮማኒያ ተዋጊ ጀቶች በዩክሬን የተፈጸመውን የሩሲያ ጥቃት በመከታተል ላይ ሳሉ በደቡባዊ ድንበር አካባቢ ሰው አልባ አውሮፕላኖቹን ማየት መቻላቸውን የመከላከያ ሚኒስቴር ባወጣው መግለጫ ላይ አስታውቋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጥሰቱ ስህተት ሊሆን አይችልም ያሉ ሲሆን በሩሲያ የታየ ጦርነት የማስፋት ግልጽ እርምጃ ነው ብለዋል። ሩሲያ እስካሁን በሮማኒያ ወንጀላዎች ላይ አስተያየት አልሰጠችም። ረቡዕ ዕለት ፖላንድ ወደ አየር ክልሏ የገቡትን ቢያንስ 3 የሩሲያ ሰው አልባ አውሮፕላኖችን መጣሏን አስታውቃለች። የሮማኒያ መከላከያ ሚኒስቴር 2 ኤፍ-16 ጀቶች አገሪቱ ከዩክሬን ጋር ያላት ድንበር አካባቢ ቅኝት በሚያደርጉበት ወቅት ሩሲያ በዩክሬን ዳኑቤ የሚገኘውን መሰረተ ልማት ካጠቃች በኋላ ድሮኖቿን በአየር ክልላቸው ውስጥ መመልከታቸውን ጠቅሰዋል። ድሮኖቹ የታዩት በደቡብ ምዕራብ ቺሊያ ቪቼ በተባለ መንደር 20 ኪሎ ሜትር ላይ ሲሆን ወዲያው ከራዳር እይታ መሰወራቸው ተገልጿል። ሚኒስቴሩ አክሎም ሰው አልባ አውሮፕላኖቹ ህዝብ በሚበዛበት አካባቢ አለመብረራቸውን ወይም ግልጽ የሆነ አደጋ አለመደቀናቸውን አስታውቋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ሁኔታውን ሌላ የአውሮፓ ህብረት አባል ሀገር ሉዓላዊነትን ጥሰት ሲሉ ኮንነውታል።
አድርገውታል። ቅዳሜ ዕለት ፖላንድ የሩሲያ ድሮኖችን በሚመለከት ያለባት ስጋት ምላሽ ሰጥታለች። ጠቅላይ ሚኒስትር ዶናልድ ተስክ ፖላንድና አጋሮቿ የአየር ክልላችንን የመከላከል ዘመቻ ጀምረዋል ሲሉ በኤክስ ገጻቸው ላይ ለጥፈዋል። በምድር ላይ ያሉ የአየር መከላከያ ስርዓቶች በከፍተኛ ተጠንቀቅ ላይ ናቸው ሲሉም አክለዋል። የሩሲያ መከላከያ ሚኒስቴር ባለፈው ሳምንት መጀመሪያ ላይ ጦሩ በፖላንድ ውስጥ የሚገኙ ተቋማትን የማጥቃት እቅድ እንደሌለው አስታውቆ ነበር። የሩሲያ የቅርብ አጋር የሆነችው ቤላሩስ ረቡዕ ዕለት ወደ ፖላንድ የገቡት ድሮኖች የበረራ መስመራቸው ላይ መታፈን ከገጠማቸው በኋላ በስህተት መሆኑን ተናግረዋል። እሁድ ዕለት ቼክ ሪፐብሊክ ወደ ፖላንድ ልዩ ዘመቻቸውን የሚያግዝ ሄሊኮፕተር መላኳን አስታውቃለች። ቡድኑ 3 ኤምአይ 171ኤስ ሄሊኮፕተሮች ያካተተ ሲሆን እያንዳንዳቸው 24 ሰዎችንና ለውጊያ የሚያገለግሉ መሳሪያዎችን የመጫን አቅም ያላቸው ተብሏል። ይህ እርምጃ የመጣው ሩሲያ የኔቶን የምስራቃዊ ክፍል የአየር ክልል መጣሷን ተከትሎ መሆኑን የቼክ መከላከያ ሚኒስቴር ጃና ሴሬኖቾቫ ተናግረዋል። በቅርቡ የተፈጠረውን የአየር ክልል ጥሰትን በተመለከተ ፕሬዝዳንት ዜሌንስኪ ሲናገሩ የሩሲያ ጦር ድሮኖቹ ወዴት እንደሚሄዱ እና በአየር ላይ ምን ያህል እንደሚቆዩ ጠንቅቀው ያውቃሉ ብለዋል። በተደጋጋሚ ምዕራባውያን ሀገራት በሩሲያ ላይ ጠበቅ ያለ ማዕቀብ እንዲጥሉ ሲጠይቁም ተደምጠዋል። የአሜሪካው ፕሬዝዳንት ሩሲያ የሌላ ሉዓላዊ ሀገር የአየር ክልል መጣሷን በተመለከተ ሲናገሩ ጠንካራ ማዕቀብ ለመጣል ዝግጁ መሆናቸውን አስታውቀው የኔቶ አባል ሀገራት ከሩሲያ የነዳጅ ዘይት መግዛት እንዲያቆሙ ቅድመ ሁኔታ አስቀምጠዋል። ሩሲያ በዩክሬን ላይ ሙሉ ወረራ የፈጸመችው በአውሮፓውያኑ የካቲት ወር 2022 ሲሆን ቀስ በቀስ የተለያዩ አካባቢዎችን መቆጣጠር ችላለች። በሁለቱ ሀገራት መካከል የሚካሄደው ጦርነት ለማስቆም ዶናልድ ትራምፕ ጥረት እያደረጉ ሲሆን ሩሲያ ግን ፕሬዝዳንት ፑቲን ከአሜሪካዎቻቸው ጋር በአላስካ ከተገናኙ በኋላ በዩክሬን ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች።